ጤና ይስጥልኝ። ስሜ ዶክተር ዳዊት መንግስቱ ይባላል። እንግዲህ ዛሬ ወዝወዝ ዳንስ ፊትነስ ውስጥ ነው ያለነው። ስለ እንቅስቃሴ ትንሽ እናወራለን። እንቅስቃሴ የህይወት መሰረት ነው ይባላል። እንዲያውም በርካታ ጥናቶች የሚያሳዩን ለአንድ ሰዓት ለምናደርገው እንቅስቃሴ እድሜያችን ላይ 2-3 ሰዓት ይጨምራል። ይሄ መልካም ዜና ነው። እንግዲህ ዳንስ አለው ወይም ደግሞ ኤሮቢክስ ወይም ካርዲዮ ኤክሰርሳይዝ የምንለው ከጥቅሞቹ በአጭሩ ልጥቀስ። በአንደኛ ደረጃ አካላችን ውስጥ 100 ትሪሊየን የሚሆኑ ህብረ ህዋሳት ሴሎች አሉ። እነዚህ ህብረ ህዋሳት ስራቸውን እንዲሰሩ አስፈላጊውን ኦክሲጅንና ንጥረ ነገር ማግኘት አለባቸው። ስለዚህ ንጥረ ነገር ስለወሰድን ብቻ ሳይሆን ስንንቀሳቀስ እነዚህ ሴሎች አስፈላጊውን ነገር ይደርሳቸዋል ማለት ነው። ከዛ አንጻር ትልቅ ጥቅም ነው ያለው። ሁለተኛ ለምሳሌ ክብደት በአሁኑ ጊዜ ትልቅ ችግር እየሆነ ነው። ብዙ ሰዎች ክብደታቸው ከመደበኛው ከማረፉ የተነሳ በተለይ አካላቸው ውስጥ ያለው የስብ መጠን በጣም ከመጨመሩ የተነሳ ለብዙ በሽታዎች ይጋለጣሉ። እንዲያውም ውፍረት የበሽታዎች ሁሉ እናት ናት እንላለን። በተለይ ተላላፊ ያልሆኑ በሽታዎችን በሚመለከት ውፍረት የሚጫወተው ሚና ታላቅ ነው። ለዚህም እንግዲህ ዳንስ አልነው እንቅስቃሴ ወይም ደግሞ ኤሮቢክስ ካርዲዮ የምንላቸው በጣም ትልቅ ጥቅም አላቸው። ሌላው እንደዚህ አይነት እንቅስቃሴ በምናደርግበት ጊዜ ጡንቻ የማዳበር እድል አለ። ጡንቻ ማዳበር በጣም ወሳኝ ነገር ነው ማለት ነው። ምክንያቱም ከ30 እድሜ እያለፍን በመጣን ቁጥር በየአመቱ የሆነ ፐርሰንት ጡንቻ ሉዝ እናደርጋለን፣ እናጣለን። ስለዚህ እንደዚህ አይነት እንቅስቃሴ ስናደርግ የጡንቻችንን መንከባከብ እንችላለን። ይሄ ደግሞ ለጤናችን በጣም ወሳኝ ነው ማለት ነው።